رمضان أقبل فالقلوب مريضة والنور أمسى خافتا بكياني قل لي. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على من لا نبينا بعده وعلى آله وصحبه وسلم تسليما كثيرا. إن شاء الله አዲስ ደርስ ነው የምንጀምረው ኢንሻአላህ። ዛሬ የምንጀምራት አዲስ ደርስ ናት ደስ የምትል እሷም ማናት الدروس المهمة لعامة الأمة በመባል የምትታወቅ የሆነች ደርስ ናት ኢንሻአላህ። በጣም ምጥን ያለች ናት፣ ለጀማሪዎች የምትመች ናት ኢንሻአላህ። ያው ስንቀራ ግን ይሄ መጀመሪያ ላይ እንደ መግቢያ ቀድር እምነግራችሁ አንድ ነገር ቢኖረኝ እሷን ስንቀራጠር ባለመልኩ ነው መሆን ያለበት። ለጀማሪዎች በምትመችበት ደረጃ ላይ መሆን አለበት። ሳትሰፋ በጣም ሳትለጠጥም አጠር አድርገን ለጀማሪዎች ለመያዝ በሚመቻቸው መልኩ ኢንሻአላህ አጠር አድርገን ለመቅራት እንሞክራለን። አላህ ያግዘን፣ አላህ ያግራለን ኢንሻአላህ። የምንጀምረው ደርስ ምን ነው ካላችሁኝ الدروس المهمة لعامة الأمة የኢብኑ ባዝ የሆነችውን الدروس المهمة ማለት አንገብጋቢና እጅግ በጣም አሳሳቢ ትምህርት ለዓመት العمة ማለት ለመላው ማህበረሰብ ለሁሉም ለተራው ለመላው ማህበረሰብ እጅግ አንገብጋቢና ትኩረት የሚሰጣት ትምህርት الدروس ማለት ትምህርቶች ማለት ነው። المهمة ማለት አንገብጋቢና እጅግ አሳሳቢ ትኩረት የሚሰጣቸው ይሆን ለዓመት العمة ለመላው ማህበረሰብ ለሁሉም ማህበረሰብ ማለት ነው የምትልናት የኪታቧ ስም ኢንሻአላህ። እንግዲህ ኪታቧን ያዘጋጇት ታላቅ ዓሊም ናቸው። ኢብኑ ባዝ በመባል ይታወቃሉ። ትክክለኛ ስማቸው ከሆነ ግን አብዱል አዚዝ ብን አብዱላህ ብን አብዱራህማን ብን ሙሐመድ ብን አብዱላህ አሉ ባዝ በመባል ይታወቃሉ ማለት ነው ኢንሻአላህ። አብዱል አዚዝ ብን አብዱላህ ብን አብዱራህማን ብን ሙሐመድ ብን አብዱላህ አሉ ባዝ ትክክለኛና ሙሉ ስማቸው ይሄ ነው። ግን ኢብኑ ባዝ መባል ነው ብዙ ጊዜ የሚታወቁት ማለት ነው። እንግዲህ እሳቸው ህይወት ታሪካቸው በጣም ሰፋ ያለ ነው። በጣም የሚገርሙ ታላቅ ዓሊም ናቸው። አላህ ይዘንላቸው፣ አላህ ጀነቱል ፊርደውስን ይወፍቃቸው። እንግዲህ የተወለዱት ዙልሂጃ 12ኛው ቀን ላይ በዙልሂጃ ወር 12ኛው ቀን 1330 ዓመተ ሂጅራ ላይ ነው የተወለዱት ኢንሻአላህ። እዛ ላይ ተወልደው እንግዲህ የሞቱት ሙሐረም 27 1420 ላይ ነው የሞቱት ይላል። የተወለዱትም ሪያድ ነው የምትባል ከተማ ላይ ነው ማለት ነው የተወለዱት። እዛ ሪያድ የሚባል ከተማ ላይ ነው የተወለዱት። እንግዲህ በተወለዱ 3 ዓመታቸው ነው አባታቸውን ያጡት ማለት ነው። የቲም ሆነው ነው ያደጉት። ዕውቀትን በልጅነታቸው ታለ ነው ቁርአን ራሱ የሐፈዙት ራሱ በትንሽ ልጅነታቸው ነው። ለመሐፈዝ የተለያዩ አጭር ኪታቦችን እንደዚሁም ሐፈዘዋል በልጅነታቸው። እንግዲህ ያው 14 ዓመት ላይ አካባቢ ላይ በጀመራቸው የህመም ምክንያት የመጣ የህመም በሽታ ነበርና ከዛ ጀምሮ እስከ 19 ዓመታቸው 20 የሚል አለ በጣም ረጅም ህመም በመታመም ያው አይናቸው 19 ዓመት ላይ አይናቸው ሙሉ ለሙሉ ጠፍቷል። ኩልየተን አይናቸው ለማየት ተስኖታል ማለት። እንደዛ ሆኖ ግን አላህ Subhanahu Wa Ta'ala በዛ በአይናቸው በመጥፋቱ ምትክ ግን ትልቅ ነገር ተከቶላቸዋል። አላህ ዘካእነትን ፈሳህነትን ቶሎ የመሸምደድ አቅምን ቶሎ የተነገራቸውን ቶሎ ወደ የመቀበልን አቅም አላህ ሰጥቷቸው ሐታ ወላሂ በጣም ብዙ ኪታቦች አሏቸው። ከ40 በላይ የሚበልጡ ኪታቦችን አዘጋጅተዋል። ይሄ ሁሉ አላህ Subhanahu Wa Ta'ala እንግዲህ በዛ ሰበብ የሰጣቸው ሆነ ትልቅ ነዓማ ነው። አላህ አይናቸውን ወስይባቸው ከዛ በላይ ትልቅ ነገር ነው የሰጣቸውና እነዚህ ታላቅ ዓሊም ያዘጋጇትን አጥር ያለች ምጥን ያለች ሆነች ኪታብ ለሁሉም መድረስ ያለባት ማንኛውም ሊቀራት የሚገባ የሆነች ኪታብ ናት። ኢንሻአላህ አጠር ባለ መልኩ ለጀማሪዎች በምትመች መልኩ አድርገን ኢንሻአላህ ለባገራልኝ ያህል እንጀምራታለን ማለት ነው ኢንሻአላህ። ቀጥታ ወደ ኪታቤ ልግባ ማለት ነው። ይሄን ያህል ካልኳቸው በጣም ሰፊ ነው የነሱ ህይወት ታሪክ ዘርዝረን ጨርሰዋለን ማለት አይደለም። ግን ወደ ሐሳባችን ንግባ ማለት ነው ኢንሻአላህ። ቢስሚላህ በአላህ ስም ጀምራለሁኝ። الرحمن የሰፊ ዝነት ባለቤት ማለት ዝነቱ ለሁሉም ማዳረሽ ለከሌ ሲባል አይደለም ለሁሉም ያዳርሳል። ይሄ የሰፊ ዝነት ባለቤት በሆነ በአላህ ስም ጀምራለሁ ነው። الرحيم ደግሞ